ሰላም ሰላም ውድና የተከበራችሁ የሰብለ ጌጡ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት የፀጉር ትሪትመንት ነው። በጣም ቆንጆ ነው፣ ትወዱታላችሁ። ለእኔ የጠቀመኝን ለእናንተ ይዤላችሁ እመጣለሁ ማለት ነው። ለፀጉር እድገት፣ ለብዛት፣ ለጥንካሬ የሚሆን ነው። በጣም አሪፍ ነው። የድንች ጥቅም ደግሞ ታውቁታላችሁ። በጣም ቆንጆ ነው፣ ትወዱታላችሁ ብዬ ተስፋ አድርጋለሁኝ። ከሽንኩርት ጋር ሲቀላቀል በጣም አሪፍ ነው ማለት ነው። ሽንኩርትና ድንች አንድ ላይ ሲሆን በተለይ ለጥንካሬ በጣም ቆንጆ ነው። ሽንኩርት ደግሞ እናውቀዋለን ሁላችንም፣ በጣም አሪፍ ነው ለፀጉራችን፣ ፍቱን መድኃኒት ነው ማለት ነው ለእድገቱ። ይሄ ደግሞ ለብዛት፣ ለጥንካሬ በጣም አሪፍ ነው ማለት ነው። እኔ አንዳንድ ቀን እንደዚህ የሰራው እጠቀማለሁኝ። በፊት ደግሞ በጣም ባስቸገረኝ ሰዓት ብዙ ጊዜ እጠቀመው ነበረ። በቀላሉ ወይም በቤት ውስጥ በሚገኝ ነገር እንደዚህ መስራት ትችላላችሁ ማለት ነው። ሳይበዛ ውስጡን መቀባት ማለት ነው። እንቁላልም ካላችሁ ማድረግ ትችላላችሁ፣ አስኳሉን ማለት ነው። ትንሽ ቡና ደቀቅ ያለ በደንብ ማለት ነው፣ ፀጉራችሁ ላይ ገብቶ አልወጣም እንዳይላችሁ ማለት ነው። አንድ እንቁላል ካለ መጨመር ትችላላችሁ። እኔ ፀጉሬ ኬሚካል ባበላሸው ጊዜ ይሄን የጠቀመኝ ማለት ነው። በቀለም በጣም ተጎድቶ ነበርና እንቁላሉና ቡናው እዚህ ውስጥ አድርጋችሁ እንደዚህ ትመቱታላችሁ። ከዛ እንደዚህ አድርጋችሁ ተጠቀሙታላችሁ ማለት ነው። እና በጣም ቆንጆ ነው። እርግጠኛ ነኝ ትወዱታላችሁ። በጣም አሪፍ ነው ማለት ነው። ቡናው ሸካራ ቢሆንም ችግር የለውም ማለት ነው። በጣም አሪፍ ነው፣ በጣም ማለት ነው። ከዛ ሁሉም ውሃ ነገር ስለሆነ ወፍራም ስለማይሆን በውሃ መርጫ ወይም ደግሞ የፀጉር ማለስለሻዎች አሉ አይደል? እሱ እያደረጋችሁ ውስጡን እየቀባችሁ ማሸት ማለት ነው። እና በጣም ቆንጆ ነው። እንደምትወዱት ባለሙሉ ተስፋ ነኝ ማለት ነው። እና በጣም አሪፍ ነው በጣም። እና ሰርታችሁ ሞክሩት። ላይክ፣ ሰብስክራይብ፣ ሼር አድርጉ። እና ደግሞ ከወደዳችሁት እርግጠኛ ነኝ እንትን አድርጉልኝ ማለት ነው። ሼር አድርጉልኝ፣ ሼር አድርጉ ማለት ነው። እንቁላል እንዳደረኩበት እንድታዩ ነው እንትን ያደረኩት። እንዲህ ውስጡን እያደረጋችሁ፣ እኔ በጆንሰን እቃ እየተጠቀምኩ ነው። እናንተ ባላችሁ በሃይላንድ ማድረጋችሁ ቀቡት። ለካሜራ ጥራት በጣም ይቅርታ አድርጉልኝ። እንዲህ ውስጡ እየቀባችሁ ማሳጅ አድርጉት ማለት ነው። ከወለድኩ በኋላ ትንሽ ፀጉሬ እየወጣ ነውና እንደዚህ አድርጌ እቀባለሁ ማለት ነው። ውስጡ ማለት ነው። ትሪትመንት ማድረግ ስትተው ተጠቅማችሁ ስትተውት እንትን የመነቃቀል ባህሪ አለው ማለት ነው። በተለይ ከሆርሞን ጋር በተያያዘ ማለት ነው። እና ይሄን ነገር ስጠቀም በጣም አሪፍ ነው ማለት ነው። እና ሰርታችሁ ሞክሩት። እና ይሄን ስሪልኝ ወይ ደግሞ የምትሉት ነገር ካለ ደግሞ ኮመንት ላይ አስቀምጡልኝ፣ እሰራለሁ ማለት ነው። እና አበረታቱኝ ውዶቼ ማለት ነው። አበረታቱኝ። ዩቲዩብ በጣም ደክሟል፣ ግን ደግሞ እናንተ አበረታቱኝ ማለት ነው። ላይክ ሼር በማድረግ አበረታቱኝ። ይሄንን ብትሰሪ ብላችሁ የምትሉኝ ነገር ደግሞ ካለ ደግሞ ኮመንት ላይ አስቀምጡልኝ፣ እሰራለሁ፣ በረታለሁ። እግዚአብሔር ደግሞ ይረዳኛል ማለት ነው። እና በርሱ፣ እናንተም ባላችሁበት ሰላማችሁ ይብዛልኝ። በጣም ነው የማመሰግነው። በጣም ቆንጆ ነው፣ ተጠቀሙት። በቃ እኔ ይሄን ስጠቀም በተለይ ቁርንፍድ ያላችሁ ቡና ከሌለ እሱን ተጠቀሙ፣ ከሌለ ደግሞ ግድም አይደለም። እና ቁመቱ ይሄን ያክላል። ከበፊቱ በጣም ለውጥ አለው። ግን ውስጡን ተቀብታችሁ እስከነ ጫፉ ተቀብታችሁ በፌስታል ውጥር አድርጋችሁ ተውት ማለት ነው። ሻሻ አድርጋችሁበት ብትተውት ቢያንስ ግማሽ ሰዓት ወይም አንድ ሰዓት ብትጠቀሙበት በጣም አሪፍ ነው። ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ከዛ እሽም የሚባለውን ሹሩባ ብትሰሩት እስከምትታጠቡት በቃ ውስጥ ይገባል ማለት ነው። እስቲመርም ካላችሁ እስቲመር ተጠቀሙ። በርቱልኝ። ባላችሁበት ሰላማችሁ ይብዛልኝ እና አበረታቱኝ እላችኋለሁ። ላይክ ሼር በማድረግ ይሄን ይመስላል ማለት ነው። ብዛቱን ጥሩ ነው። በፊት በጣም ይወጣ ነበር፣ አሁን ግን አሪፍ ነው።